ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮ የምንመለከተው የስምንተኛ ክላስ አይሲቲ ዩኒት 3 ፓርት 4ን ይሆናል ማለት ነው። ከፓርት 1 እስከ ፓርት 3 ድረስ ይሰራላችኋል። ምን ታደርጋላችሁ? ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። በዛሬ ቪዲዮ የምንመለከተው ግን ስለ ፓወርፖይንት ነው። ፓወርፖይንትን እንዴት አድርጋችሁ ክሬት እንደምታደርጉ፣ እንዴት አድርጋችሁ እንደምትጠቀሙ፣ ለምን እንደሚጠቅመንም የምነግራችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ ተማሪዎች ማለት ነው። ወደ ቪዲዮአችን እንግባ ማለት ነው። መጀመሪያ ላይ የምንመለከተው ፓወርፖይንት ምንድን ነው የማን የሚለው ነገር እንመልከት። ፓወርፖይንት የምንለው አፕሊኬሽን ነው። ከአፕሊኬሽን ሶፍትዌሮች ውስጥ የሚካተት አንደኛው ነው። የሚያገለግለን ደግሞ በሆነ ቶፒክ ላይ ወይም በሆነ ሀሳብ ላይ እናንተ ለሰዎች ማቅረብ ስትፈልጉ ወይም ፕሬዘንቴሽን ማቅረብ ስትፈልጉ ለፕሬዘንቴሽን ለማዘጋጃ የምንጠቀምበት የሶፍትዌር አይነት ነው ማለት ነው። ዲቨሎፕ የተደረገው በማይክሮሶፍት ካምፓኒ ነው። እንደ ማይክሮሶፍት ወርድ፣ ኤክሴል ልክ እንደነኛ አይነት ነው ማለት ነው። ወይንም በማይክሮሶፍት ኦፊስ ውስጥ ያለ ነው ማለት ነው። የተለያዩ እንትኖች አሉ 2010፣ 2007፣ 2016፣ 21 እንደ ቨርዥኑ ሊለያይ ይችላል ማለት ነው። እናንተ ግን መጀመሪያ ኮምፒውተራችሁ ላይ ዳውንሎድ አድርጋችሁ ትጭናላችሁ። ከዛም በኋላ ፓወርፖይንታችሁን ማዘጋጀት የምትፈልጉትን ነገር ማቅረብ ትችላላችሁ ማለት ነው። መጽሐፋችሁ ላይ ስንመጣ ምንድን ነው የሚለን? ፓወርፖይንት ሄልፕ ቱ ክሬት ስላይድ ሾው ዛት አድሬስ ኤ ቶፒክ ኦር ኤ ፕሬዘንቴሽን ይለናል ማለት ነው። ይሄም ማለት ፓወርፖይንት ብለን የምንጠራው የሚያገለግለን ለምንድነው? ስላይድ ሾው ለማዘጋጃ ነው። በሆነ ሀሳብ ላይ ወይም ፕሬዘንቴሽን ለማቅረቢያ የምንጠቀምበት ነው ማለት ነው። ሰምታይምስ ፓወርፖይንት ኢዝ ናውን አስ አናዘር ስሙ እንደ ፕሬዘንቴሽን ወይም ደግሞ ስላይድ ብለን እንጠራዋለን ይለናል። ታይፒካሊ ኢንክሉድ 3 ሜጀር ፈንክሽን ለው ላይ 3 ዋና ዋና ስራዎችን ይሰራልናል ማለት ነው። አንደኛ ቴክስቶችን ኢንሰርት ማድረግ እንችላለን ወይም ማስገባት፣ ጽሁፎችን መጻፍ እንችላለን። እንደዚሁም ደግሞ የጻፍናቸውን ጽሁፎች ፎርማት ማድረግ እንችላለን። ከለሩን መቀየር፣ ቦልድ ማድረግ፣ ኢታሊክ ምናምን ማለት ነው። ሌላኛው ደግሞ ምንድነው? የተለያዩ ግራፊክስ ኢሜጆችን አናስገባና ከዛም በኋላ ማኒፕሌት ማድረግ እንችላለን። ምክንያቱም ፕሬዘንት ስታቀርቡ ለሰዎች በሆነ ሀሳብ ላይ ማለት ነው ያን የሚገልጽ ነገር ፒክቸር ካለ ፒክቸሩን ታስገባላችሁ ወይም ኢሜጆችን ማለት ነው። እንደዚሁም ደግሞ አኒሜሽኖችን ካሉ እነሱንም ታስገባላችሁ ማለት ነው። እናንተ በተመሳሳይ ራሱ በአኒሜሽን መንገድ ታሳያላችሁ ማለት ነው። ሌላኛው ደግሞ የስላይድ ሾው ሲስተም ቱ ዲስፕሌይ ዘ ኮንተንት ይለናል። ያን ኮንተንት ለሰዎች ለማሳየት ስላይድ ሾው ሲስተም አለ። ያን ነገር የምታሳዩበት መንገድ ማለት ነው። ምናልባት ፓወርፖይንት ከዚህ ሳይታችሁ የማታውቁ ከሆነ ዩዘር ኢንተርፌሱ ይህን ይመስላል እንደምትመለከቱ ማለት ነው። በጣም ቀላል ነው። ያን ያህል የሚከብድ ነገር አይደለም። ተማሪዎች እንዴት አድርጋችሁ እንደምታደርጉ አሳያችኋለሁ። መጀመሪያ ላይ የምንመለከተው አዲስ ስላይ እንዴት እንደምናስገባ ምናምን ነው። መጀመሪያ ግን እኔ እንዴት አድርጋችሁ ክሬት እንደምታደርጉ ላሳያችሁ። ክሬት ስናደርግ በተለያየ መንገድ ነው። የመጀመሪያው ምንድነው? ፊት ለፊት ዲስክሪፕታችሁ ላይ ወይም የፈለጋችሁበት ሎኬሽን ላይ ገብታችሁ ማውዛችሁን ራይት ክሊክ ትጫናላችሁ። ከዛን ወደ ቴክስቱና ኒው በምትለው አቅጣጫ ትሄዳላችሁ ወደ ቀኝ። ከዛም በኋላ ማይክሮሶፍት ፓወርፖይንት የምትለውን ሌፍት ክሊክ ትጫኑታላችሁ። አውቶማቲካሊ ክሬት ያደርግላችኋል። እንደዚሁም ሎኬሽኑን ያስቀምጥላችኋል። ሳውንድ ዲስፕሌይ ስላለው ማለት ነው። ከዛን እዚጋ እንደምትመለከቱት ኒው ማይክሮሶፍት ፓወርፖይንት ፕሬዘንቴሽን የሚላለ ስሙን እናንተ መቀየር ትችላላችሁ ማለት ነው። ሀሳቡን ከሚገልጽ ጋር ማድረግ ትችላላችሁ። እኔ ለምሳሌ ግሬድ 8 ፓወርፖይንት ልበለው ፓወርፖይንት ማለት ትችላለሁ። ወይም የዩኒቱ አንድ ሾርት ኖት ማለት ትችላለሁ ምናምን ነገር። ከዛ ለመክፈት ላይ ሁለቴ ሌፍት ክሊክ መጫን የሚጠበቅባችሁ በዚህ መንገድ ክሬት ያደርግላችኋል ማለት ነው። ከዛ የመጀመሪያው እንደዚህ ከመጣባችሁ በኋላ ክሊክ ቱ አድ ፈርስት ስላይድ አንዴ ሌፍት ክሊክ መጫን ይጠበቅባችኋል። ይሄ ነው የፓወርፖይንት ብለን የምንጠራው ማለት ነው። ሌላኛው ክሬት የምናደርግበት ሜትድ ምንድነው? ክሎዝ አድርገናል። እዚጋ ሰርች ማድረጊያው ላይ ትመጡና ፓወርፖይንት ብላችሁ መጻፍ ነው። የተለየ ነገር አይደለም። እዚጋ እንደምትመለከቱት ፓወርፖይንት 2016 ይላል። የኔ የኦፊሴ ቨርዥኑ 2016 ስለሆነ ነው። እናንተ ጋር ምናልባት 2010፣ 21 ሊሆን ይችላል። እንደዚህ 2007 ሊሆን ይችላል። ስለዚህ እሱን መጫን ይጠበቅባችኋል። ሌፍት ክሊክ ትጫኑታላችሁ። ከዛም በኋላ እንደምትመለከቱት በዚህ መንገድ ያመጣላችኋል። በስተግራ በኩል ያለው ምንድነው? ከዚ በፊት እናንተ ክሬት ያደርጋችሁት የፓወርፖይንት ፋይሎች ይመጡላችኋል። እነኝህን ክሊክ ማድረግ ነው። እናንተ ጋር ላይኖርም ሊኖርም ይችላል። ክሬት ካደረጋችሁ አይኖርም፣ ካደረጋችሁ ደግሞ ይመጣል ማለት ነው። ከዛ የቀሩት እዚጋ የምትመለከቷቸው እነኝህ ከታች ያሉት ማለት ነው ቴምፕሌቶች ናቸው። ይህ ብላንክ ፕሬዘንቴሽን ፍሮም ስክራች የምንጀምርበት ነው። እዚጋ ለምሳሌ ሌሎች ቴምፕሌቶች አሉ። ኤዱኬሽን ወይም ከትምህርት ጋር የተያያዘ ስራዎችን ለመስራት እነሱ በዚህ ፎርም ማዘጋጀት ይችላላችሁ ማለት ነው። ምናልባት ሾርት ኖት ሰጥቷችሁ የምታውቁ ከሆነ
በዚህ ነው የሚያዘጋጁት። የተለየ ነገር አይደለም። እኛ ግን ፍሮም ስክራች ስለፈለግን ብላንክ ፕሬዘንቴሽን የምትለዋን ሌፍት ክሊክ እንጫናታለን ማለት ነው። ከዛ እንደምትመለከቱት ይሄ ነው። ይሄኛው ፊት ለፊት ያለው ወርክ ኤሪያችን የመጀመሪያው ስላይድ የምትባላለች ጀስት እንደ ታይትል የምንጠቀምባት። በስተግራ በኩል ደግሞ ስላይዳችን አነሳነስ ብሎ ይመጣል። ከላይ የምትመለከቷቸው እነዚህ በአጠቃላይ ደግሞ የላይኞቹ ምን ተብለው ይጠራሉ? የፓወርፖይንታችን ሪብን ተብሎ ይጠራል ማለት ነው። እያንዳንዳቸው ለምሳሌ ፋይል፣ ይሄ ሆም፣ ኢንሰርት፣ ዲዛይን፣ ትራንዚሽን እያንዳንዳቸው ተብሎ ይጠራሉ? ታብ ተብለው ይጠራሉ ማለት ነው። ለምሳሌ ሆም ታቡ ስትገቡ በስሩ ምናለ በጣም ብዙ ኮማንዶች አሉ ማለት ነው። ሆም ታባችን ውስጥ ለምሳሌ በክሊፕ ቦርድ አቅጣጫ ኮፒ ለማድረግ ከፔስት ለማድረግ የምንጠቀምባቸው ቦታዎች አሉ። እዚጋ ደግሞ ስላይዶችን አድ ለማድረግ ሪሙቭ ለማድረግ ነው እንጠቀምበታለን። እዚጋ ፎንቶችን ለማሳመር የምንጠቀምበታለን። ብዙ ነገር ያሳየናል። ኢንሰርት ላይ ደግሞ ለምሳሌ ወደ ስላይዳችን ቴብል ለማስገባት ፒክቸሮችን፣ የተለያዩ ደግሞ ኦንላይን ፒክቸሮችን ለማስገባት ሊሆን ይችላል። ስክሪንሾቶችን ለማስገባት፣ ሼፖችን ለማስገባት እና የምንጠቀሙበት ነው። ቻርቶችን እዚጋ በአጠቃላይ የምትመለከቷቸው አሉ። ዴት፣ ታይም፣ ማቴማቲካል ኢኩዌሽኖችን ለማስገባት እዚህ ላይ ትጠቀማላችሁ። ከፈለጋችሁ ቪዲዮ፣ አውዲዮ ቅድም እንደነገርኳችሁ ለምን ያገለግለናል ፓወርፖይንት ጀስት ኢሜጅ ግራፊኮችን ስለሚያስገባለን ማለት ነው። ከዛ ደግሞ ዲዛይን አለን። በተሻለ ነገር ዲዛይን እናደርግ፣ እሱን ማሳያችኋለሁ። ትራንዚሽንም አለ፣ አኒሜሽን፣ ስላይድ ሾው፣ ሪቪው አለ። እያንዳንዳቸውን ለጊዜው ግን እኛ እችን ያክል ካየን ይበቃናል ማለት ነው። ከላይ በኩል ደግሞ የተመለከቷት እንትናት የታይትል ባራችን ናት። ፕሬዘንቴሽን ዋን ፓወርፖይንት የምትለው ስም ስላልሰጠሁት ነው። ሴፍ ሳደርግ አሳያቸዋለኝ። ከግራ በኩል ደግሞ ኮርነር ላይ የምትመለከቷቸው በአጠቃላይ ኪዊክ አክሰስ ቱልባር ተብለው ይጠራሉ። አብዛኛው ጊዜ የሚያገለግሉ ለምንድነው? የሆነ ስራ በፍጥነት ለመስራት እንጠቀምባቸዋለን ማለት ነው። ተጨማሪ አድ ማድረግ ከፈለጋችሁ ይህን ክሊክ ታደረጉና እዚህ ጋር ቲክቲክ ማድረግ ይጠበቅባቸዋል ማለት ነው። ለምሳሌ ኒው የምትለውን ዲሌክት ክሊክ ጫና ተመልከቱ። ይኸው አዲስ ታብ ወይም አዲስ የፓወርፖይንት ፋይል ክሊክ ለማድረግ የምጠቀምበት ክሊክ ባደረገው ማለት ነው። ማጥፋት ከፈለጋችሁ እንግዲህ ታደረጉና ኒው የምትለውን ማርኳን ወይም ራይት ምልክቷን ሌፍት ክሊክ ጫኗት ትጠፋለች ከዚህ ላይ ማለት ነው። አንዱ ሪዶ አለ። ይሄን ይመስላል ማለት ነው። ወደ መጽሐፋችሁ ስመጣ በመጽሐፋችሁ መንገድ እንደሌላችሁ ማለት ነው። መጀመሪያ ላይ የሚያሳየን ምንድነው? አዲስ ፓወርፖይንት ስላይድ እንዴት አድርገን ነው የምናስገባው። ለምሳሌ እዚጋ እንደምትመለከቱት ፓወርፖይንት ክሬት አድርገናል። ከዛ የመጀመሪያ ስላይዳችን ይችላል። ሌላ ስላይድ አድ ማድረግ ብንፈልግ እንዴት ነው ክሬት ማድረግ የምንችለውን የሚለውን እንመለከታለን። ከዛ በፊት ግን ታይትሉን እዚጋ እንጻፍለት። ለምሳሌ ክሊክቱ አድ ታይትል ይሆናል። እዚጋ ሌፍት ክሊክ ጫኑና ለምሳሌ ኮምፒውተር ወይም ኮምፒውተር ሃርድዌር ልበለው። ለምሳሌ ኮምፒውተር ሃርድዌር ፓርት የኮምፒውተራችን ሃርድዌር ፓርቶችን እዚጋ ለመጻፍ ማለት ነው። እዚጋ ሳብታይትላችን ከፈለጋችሁ መጻፍ ትችላላችሁ። ስለዚህ ሃርድዌር ልበለው ወይም እዚጋ ከላይ በኩል ያለውን ቀጥታ ኮምፒውተር ልበለው እና ታይትላችን ማለት ነው ዋናውን። ከዛ ነው እዚጋ ምን ብለን እንጠራለን? ሃርድዌር ፓርት ብለን እንጻፍ ማለት ነው። ሃርድዌር ፓርት ይኸው ጻፍን አይደለ? ታይትላችን ከላይ ያለ ይሄኛው ደግሞ ሳብታይትላችን ነው። ከፈለጋችሁ ይሄን ወደ ታች ከፍ ማድረግ ይችላላችሁ። ይሄኛው ከስራችሁ መሳሰቡትና መስቀል ምልክት ሲመጣላችሁ ኤሌክትሪክ ቻናላችሁ መጎተት ወደ ላይ ትችላላችሁ ማለት ነው። አዲስ ስላይድ አድ ለማድረግ እንደምታደርጉት ይሄን ከግራ በኩል ያለችው ወይም በስተግራ በኩል ስላይዷ በትንሿ ትመጣላችኋል። እሷ ሌፍት ክሊክ ትጫኑ እና ከዛ ኮንትሮል ኪቦርዳችሁ ኢንተር ኬስ ትጫኑ። እንደምትመለከቱት አዲስ ስላይድ ክሬት ያደርግልናል ማለት ነው። መደለት የምትፈልጉም ከሆነ ደግሞ ሌፍት ክሊክ ተጫናችሁ ባክስፔስ ትጫኑ ያጠፋላችኋል። አለበለዚያም ደግሞ አድ ለማድረግ ታደርጋላችሁ። እዛ ሆም ታብ ላይ እንዳላችሁ እዚጋ ኒው ስላይድ የምትላለች አይደል? ድሮፕ ዳውን ክሊክ ስታደርጓት እዚጋ የተለያየ የስላይድ አማራጭ ያመጣላችኋል ማለት ነው። ለምሳሌ ታይትል ስላይድ እንደመጀመሪያው ነው። ታይትል ኤንድ ኮንተንት ያመጣልናል። ይሄን ሌፍት ክሊክ ጫኑ ተመልከቱ። በዚህ መንገድ የሚያመጣልን ድጋሚ ደግሞ አሁን ክሊክ ላድርገውና ለምሳሌ ታይትል ብቻ እንዲያመጣልን ከፈለግን ይሄን ሌፍት ክሊክ መጫን እንችላለን። ታይትሉ ብቻ ይቀመጥ ማለት ነው። ድጋሚ ክሊክ ላድርጋት። ለምሳሌ ታይትል እና ቱ ኮንተንት እንዲያመጣልን ለምሳሌ የሆነ ኮምፓሬሽን የሆነ ነገር ሁለት ነገሮችን ለማነጻጸር ምናምን ስትጠቀሙ እነሱን ለማስገባት የምትጠቀሙባቸውም አሉ። ይሄን ሌፍት ክሊክ ብቻ ነው እንደምትመለከቱት ይሄን ይመስላል ማለት ነው። ከላይ ታይትል እንጽፋለን። ከዛ እዚህ ጋር ለምሳሌ ስለ ኮምፒውተር አድቫንቴጅ እና ዲስአድቫንቴጅ መጻፍ እንችላለን። እዚህ ጋር ኮምፒውተር ብለን ከዛን በኋላ እዚህ ጋር አድቫንቴጅን እዚህ ጋር ደግሞ ዲስአድቫንቴጅን መጻፍ ትችላላችሁ ማለት ነው። ሌላም አማራጭ አለ። ይሄን ሌፍት ክሊክ ጫኑና ላጥፈው
ድጋሚ ክሊክ ላድርግና እዚጋ እንደምትመለከቱት ከፈለጋችሁ ፒክቸር ለማስገባት ፒክቸር ዊዝ ካፕሽን የምትለውን ሌፍት ክሊክ ጫኑት እና ምንድነው እዚጋ ፒክቸር የሚያስገባለን ሌፍት ክሊክ ጫኑት አላችሁ። ከዛ ኮምፒውተራችሁ ላይ ያለውን አንዱ ፎቶ ካስገቡትና ኢንሰርት ብላችሁ ከዛ ይሄንን አስተካክላለች የሚስተካከለውን ነገር እዚጋ የሚጻፈው ነገር ጽፋላችሁ። ስለዚህ ስለ ፒክቸሩ ገለጻ ታይትላችሁን ጽፋላችሁ እዚጋ እንደዛ ማድረግ ማዘጋጀት ትችላላችሁ ማለት ነው። ሌላኛው ደግሞ ኢንሰርት ላይ ትገቡና እዚች ኢንሰርት የምትለውን ክሊክ ታደርጋታላችሁ። እኛ የፈለግነው ለጊዜው ግን ተማሪዎች ታይትል እና ኤንድ ኮንተንት የምትለውን እችኛዋ ሌፍት ክሊክ ጫናት። እንደምትመለከቱ በዚህ መንገድ ክሊክ አድርጎልኛል። ከላይ ታይትላችን ማን የሚሆነው ኮምፒውተር ሃርድዌር ፓርት ስለሆነ ሃርድዌር ፓርት እላለሁ ማለት ነው። ሃርድዌር ፓርት ከምለው ይልቅ ለምሳሌ ኮምፒውተራችን ላይ ያሉ ሃርድዌር ፓርቶች ውስጥ ማን አለ? እንደምታውቁት ማውዝ አለ። ከዚህ ከላይ በኩል ማውዝ ጻፍና ከዛን በኋላ እዚህ ጋር ስለ ማውዝ ኢዝ ምናምን ብዬ ከዚህ የራሴን ሀሳብ እጽፋለሁ ማለት ነው። እንደምትመለከቱት ከፈለጋችሁ ፒክቸር የምታስገቡም ከሆነ እዚሁ ጋር እንደሆናችሁ ኢንሰርት ላይ ትገባላችሁ። ከዛም በኋላ ፒክቸር የምትለውን ትጫኗትና ለምሳሌ ይሄኛው ማውዝ ቢሆን ሌፍት ክሊክ ጫናለሁ። ከዛ ኢንሰርት የምትለውን ጫናታለሁ ማለት ነው። ከዛ ይሄን ማስተካከል ነው ኤዲት ማድረግ ነው ማስተካከል ነው። ሌፍት ክሊክ ጫኑትና ስትጎትቱት ይስተካከላል። የተለየ ነገር አይደለም። ስለማውዝ ጋር የሆነ ነገር ሀሳብ እዚጋ ብትጽፉ እዚጋ ያስቀምጡላችሁ ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ሌላም ነገር አድ ማድረግ ትችላላችሁ። ሌላኛው ደግሞ ዲዛይን ለምሳሌ ብንገባች ሌፍት ክሊክ ጫናት እና እዚጋ የተለያዩ ዲዛይኖች አሉ። ነጭ ከሚሆን ይልቅ የተሻለ ማለት ነው። ሰዎችን ድሮፕ ዳውን ክሊክ ያደርጋትና የተለያየ አማራጭ ያመጣልናል። እኔ በብዛት የምጠቀመው ግን ተማሪዎች ችኛዋ ላድርጋት ሌፍት ክሊክ ጫናት። እንደምትመለከቱት ይኸው እዚጋ ከላይ ስመጣ ተመልከቱ። ይኸው በጣም አሪፍ ነው። ስለማውዝ እዚጋ ገለጻ ይሰጥልናል። እዚጋ የፈለጋችሁን መጻፍ ትችላላችሁ ማለት ነው። ማውዝ እንደዚህ ብላችሁ ሌላም ነገር አድ ማድረግ ትችላላችሁ ማለት ነው። ሌላ ሰሌዳ አድ እናድርግ። የመጨረሻ ላይ አንዴ ይሄ ሌፍት ክሊክ ብቻ ነው ኮምፒውተር ኪቦርድ ብቻ የመጀመሪያውን ራሱን ዲዛይን የተደረገው ምናምን ተሳከሩን ያመጣልኛል። እዚጋ ለምሳሌ ኮምፒውተር ሃርድዌር ፓርት ብዬ ልጻፍ። ሃርድዌር ፓርት ሃርድዌር ፓርት እንደዚህ ብዬ ጻፍኩኝ። ይሄን ከፈለጋችሁ ዲዛይን ማድረግ ትችላላችሁ ማለት ነው። እንዴት የምታደርጉት ሰሌክት ታደርጓትና ሆም ታብ ላይ ትገባላችሁ። ከዛም በኋላ ከፈለጋችሁ ቦልድ ታደርጋላችሁ፣ ኢታሊክ ምናምን እዚህ ጋር ከለሩ መቀየር እንደፈለጋችሁ ማስተካከል ትችላላችሁ ማለት ነው። እንደናንተ እንደራሳችሁ ምርጫ ነው። ሌላኛው ደግሞ እዚህ ጋር ለምሳሌ ፎንት ስታይል መቀየር ትችላላችሁ፣ እዚህ ጋር ደስ ያላችሁን ማለት ነው። ለምሳሌ ይሄኛውን ሌፍት ክሊክ ብቻ ነው እንደምትመለከቱት ይሆናል። አብነት ምናምን የሚለው ማለት ነው። ከፈለጋችሁ ደግሞ ሳይዙን ሰሌክት አድርጉትና አሁንም ሳይዙን እዚህ ጋር መጨመር መቀነስ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ ከታይ በኩል እዚህ ጋር ነገር ልጻፍ። ለምሳሌ ስለ ኮምፒውተር ሃርድዌር ፓርት ስንል ብዙ ናቸው አይደለም። ለምሳሌ ማን አለ? ማውዝ አለ የምናውቀው፣ ኪቦርድ አለ ኪቦርድ፣ ሌላ ማንን? ለምሳሌ ማውዝ፣ ኪቦርድ ኮምፒውተር ሃርድዌር ፓርታችን ማለት ነው። ሲስተም ዩኒታችን አለ፣ ራም፣ ሃርድ ዲስክ ወይም ሶሊድ ዲቫይሶች ናቸው። በአጠቃላይ እንደምትመለከቷቸው እኔን ከጻፍኩ በኋላ ሁሉንም ሰሌክት ላድርግና ፎርማት ላድርገው አይደለም ቦልድ ላድርጋቸው። ሳይዛቸውን ጨምራቸው። በሊስት ስለሆነ ደግሞ ሰሌክት ላድረግ እዚጋ በመካከል በፓራግራፍ በምትለው አቅጣጫ ሄድና እዚጋ የምትመለከቱ ማስቀመጥ ይችላለች። ከፈልጋችሁ በቡሌት ማስቀመጥ እዚጋ ለምሳሌ ስልክ ጫነ ተመልከቱ። ይኸው እነዚህ ያመጣልኛል። አልፈልግም ትሉ ከሆነ ሁሉም ሰሌክት ያደርጓቸውና እዚጋ በቁጥር ማድረግም ትችላላችሁ ማለት ነው። ክሊክ አድርጋችሁ ከፈለጋችሁ በኤቢሲ ያለበለዚያም 1 2 3 የሚለውንም በዚህም መግለጽ ትችላላችሁ ማለት ነው። የተለየ ነገር አይደለም። ሌላኛው ደግሞ ኮፒ አድርጋችሁ ፔስት ማድረግ እና ከት አድርጋችሁ ፔስት ማድረግ እንዴት ነው የሚለው ነገር ተመሳሳይ ነው። ማይክሮሶፍት ወርድ ላይ ያለውን ነገር ማለት ነው። በፓርቱ ስለሰሩላችሁ እሱም ለምሳሌ ማውዝ የምትለውን ኮፒ ላድርጋ ሰሌክት አድርጋለሁ መጀመሪያ። ከዛ ለዋ ላይ ራይት ክሊክ እጫናለሁኝ። ከዛ ኮፒ የምትለውን ሌፍት ክሊክ እጫናታለሁ ማለት ነው። ለምሳሌ መጨረሻ ለማስቀመጥ ፈልግ እኔ እዚህ ጋር ልምጣና ኢንተር ብቻን ከዛም በኋላ 6ኛው ላይ ፔስት ላድርጋት። ፔስት ለማድረግ ከፈለጋችሁ ራይት ክሊክ ተጭናችሁ እንደምታደርጉት ፔስት የምትለዋን ችን ትጫናታላችሁ ማለት ነው። ችት ማውዝ የምትለዋ ወደዚህ መጣችልን ወይንም እዚህ ጋር ጻፏት። እንደምትመለከቱት ለምሳሌ ግልጽ ለማድረግ ሁለቱን ላጽፍ ወይ ነው። ይሄው ማውዝ የምትለዋ 4ኛው ላይ ያደረኳት። ሌላኛው ደግሞ በሾርት ከት ማድረግም ትችላላችሁ። ለምሳሌ ሲስተም ዩኒት የሚለውን ሰሌክት አድርገው በአጠቃላይ ይሄንን በሾርት ከት ኮንትሮል ፕላስ ሲ ኮፒ ለማድረግ ማለት ነው።
ከዛን እዚኛው ላይ 5ኛው ላይ ኮንትሮል ቪ ስጫን ፔስት ነው የሚያደርግልኝ ማለት ነው። ሲስተም ኮፒ አድርጌ ፔስት አደረኩት። ከት ደግሞ ለማድረግ ከሆነ አንስቶ ነው ወደዚህ የሚያመጣልኝ። ለምሳሌ ኪቦርድ የምትለዋን ሰሌክት ላድርጋት። ከዛ ኮንትሮል ተጭኜ ኤክስን ብቻ ነው አሁን አነሳ። ከዛ አነሰትኝ። ከዛም በኋላ እዚህ ጋር ልምጣና 4ኛው ላይ ልጻፍና ከዛም በኋላ ኮንትሮል ቪ ሳደርግ ፔስት ያደርግልኛል። መጀመሪያ ኪቦርድ የሚለው 2ኛው ላይ ነበር የነበረው፣ ወደ 4ኛው አመጣሁት ማለት ነው። ኮፒ አድርጌ ፔስት አደረኩት። ከት አድርጌ ፔስት አደረኩት ማለት ነው። ከፈልጋችሁም ሆም ታብ ላይ ገብታችሁ እዚህ ላይ ግራፊካል ዩዘር ኢንተርፌስን መጠቀም ትችላላችሁ። ለምሳሌ እቺን ሁለቱን ሰሌክት ላድርጋቸውና ማለት ሰሌክት ስታደርጉ ምናምን አንድ ብቻ አይደለም ብዙም ሰሌክት ማድረግ ስለምችሉ ሰሌክት ያደርጋላችሁ። ከዛም በኋላ እነኚህ ኮፒ እና ከትምህርት ሁለቱ ምናሉ እንደምትመለከቷቸው ኦን ሆነዋል። ከፈለጋችሁ ኮፒ ያለበዛም ከት ማድረግ ይችላላችሁ። ለምሳሌ ከት ላድርገውና ይህንን እዚህ ጋር ምትሸልፉ ላይኛው ታይትላችን ላይ ማለት ነው። ታይትላችን መጀመሪያ ላጥፋው ግልጽ ለማድረግ ያክል ስለሆነ አጠፋሁት አይደለም። ስለዚህ ፔስት ለማድረግ ከፈለኩ ፔስት የምትለዋችን አንዴ ሌፍት ክሊክ ጫናታለሁ። ምን ነበር ያደረኩት እኔ ኮፒ ያደረኩት ከት ያደረኩትን ፔስት አደረኩት ማለት ነው። በዚህ መንገድም ማስተካከል ትችላላችሁ ማለት ነው። በጣም ቀላል ነው። ተማሪዎች ያን ያህል የሚከብድ ነገር አይደለም ማለት ነው። ሌላኛው ሴቭ ማድረግ ነው። የሰራችሁትን ነገር ሴቭ ለማድረግ ፋይል ላይ ትገቡና ከዛም ሴቭ አስ ምትለዋን ትጫናላችሁ። ከዛ ኮምፒውተራችሁ ሎኬሽን ትመርጣላችሁ። ብራውዝ ወይም ዴስክቶፕ ላይ ማስቀመጥ ትችላላችሁ። አለበለዚያም ብራውዝ ምትለዋን ትጫኗትና ከኮምፒውተራችሁ ሎኬሽን ትፈልጋላችሁ። ለምሳሌ ዴስክቶፕ ላይ፣ ዶክመንት ላይ ከፈለጋችሁ ሎሎ ላይ ማስቀመጥ ትችላላችሁ። ለጊዜው ግን ዴስክቶፕ ላይ ላስቀምጠው። ከዛም በኋላ እዚጋ ምልክትችን ብዬ ልጻፍ ሬድ 8 ልበልና ለምሳሌ የፈለግኩትን መጻፍ እችላለሁ። ከፈለጋችሁ ኮምፒውተር ሬድ ግሬድ 8 የሚለውን የሚለው ላጥፎና ኮምፒውተር ሃርድዌር ፓርት ልበለው ሃርድዌር ፓርት ልበለው። ከዛ ሴቭ የምትለዋን እጫናታለሁ ማለት ነው። እዛ ከእነኚህ ደግሞ በስተቀኝ በኩል የምትመለከቷቸው ኤክስ ይሄኛው እና ደግሞ ማይነስ ምልክቷ ምን ተብሎ ይጠራሉ? ኮንትሮልስ ናቸው። ይሄን ኮንትሮል ለማጠቀምበት ይሄኛው የክሎዝ ለማድረግ ሌፍት ክሊክ ብቻ ነው ክሎዝ ያደርግልኛል። ይሄኛው ደግሞ ሳይዙን እንዲጠብ እንዲያንስ ምናምን የሚያደርግልን ማለት ነው። ይሄን ክሊክ ላድርገው ድጋሚ ይህን ብቻ ነው ተመልክቶ ይሰፋል። ይህን ስነካው ያንሳል ማለት ነው። ማይነሷን ደግሞ ሳረጋት እዚጋ የነበረችው ወደ ታች ትወርዳለች ማለት ነው። ስጫናት እዚጋ ትመጣለች ታስክ ባራችን ላይ ማለት ነው። ፖይንታችን ሰዎችና እንደዚህ በማድረግ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ችን አሯ የምትመለከቷት የሪብን ዲስፕሌይ ኦፕሽናችንን ሀይድ ለማድረግ ከፈለግን ደግሞ ታቦቹ ብቻ እንዲታዩ እንዳይታዩ ማድረግ የሚችሉበት መንገድ ነው። ክሊክ ላድርገው ለምሳሌ ስቶች ጫንና ሾታ ብቻ ብለው ታቦቹን ብቻ ነው የሚያሳየልኝ። እንደምትመለከቱት ማለት በተለይ ሳይዝ ምናምን የማይበቃችሁ ከሆነ ወይም የኮምፒውተራችሁ ስክሪን ትንሽዬ ከሆነች እንደዚህ አነስ አድርጋችሁ ለስራ እንዲያመቻችሁ ማድረግ ትችላላችሁ ማለት ነው። ሰፊ ከሆነ ግን ይህን እንግዲህ ካርጋችሁ ሾታ ወይም ኮመንድ የምትለዋን መጠቀም ትችላላችሁ። ደግሞ አለበለዚያ ደግሞ በጣም ጠባብ ከሆነች ይህን ክሊክ ታደረጉትና አውቶ ሃይድ ሪበን የምትለዋን ትጫኗታላችሁ። ሃይድ ያደረግልኝ። ለምሳሌ አፕላይ ማድረግ ስትፈልጉ ሰሌክት ታደረጉትና መጀመሪያ አፕላይ ማድረግ የምትፈልጉትን ከዛ ከርሰራችሁትን መሀል ለማድረግ ወደ ስታስጠጉት ቀይ ምልክት ይመጣል አይደለ? እሱ ሌፍት ክሊክ ጫኑት ወደታች ወርድላችኋል። ለምሳሌ ከለሩን መቀየር ፈልግ ይሄን ሌፍት ክሊክ ብቻ ነው እንደምትመለከቱት ጨረስኩ ማለት ነው። ከዛም በኋላ ከዚህ ወጥቼ ከዚህኛው በሪብናችን ላይ ወጥቼ እዚህ ሌፍት ክሊክ ስጫን አውቶማቲካሊ ሃይድ ያደርገዋል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። አሁን ግን ምን ያደረግነው አለ ወደ ኖርማል መልሰው አሪፍ ነው። ይህን ክሊክ ላድርጋትና ክሊክ ላድርጋ ሾታ ወይም ኮማንድ ላድርገው። አሁን የጻፉት ነገር ስላለ ሴቭ ላድርገው። ችኛው ፋይል ላይ ገባና ሴቭ የምትለዋን መጫን አለበለዚያም ደግሞ ኪክ አክሰስ ቱልባራችን ላይ ችኛዋን ሌፍት ክሊክ በመጫን ሴቭ ማድረግ እችላለሁ ማለት ነው። ሌላኛው ያልተመለከትነው ምንድነው የቴክስት አላይመንት ነው። በጣም ቀላል ነው። ለምሳሌ ቴክስታችን ሴንተር እንዲሆን ከፈለግንም ደግሞ በስተግራ እንዲሆን ማድረግ የምንችልበት መንገድ አለ። ለምሳሌ ማውዝ የምትለዋ ሴንተር ያለችዋ ሰሌክት ላድርጋትና ብዙ በፓራግራፍ አቅጣጫ እነኛ አላይመንት ተብለው ይጠራሉ። ይሄን ብቻ ነው ወደ ራይት ሊወስድ ወደ ቀኝ ወስደዋል። ይሄን ብቻ ነው ደግሞ ይሄን ወደ ራይት ወስደዋል። እችኛዋ የምታገለግለን ጀስቲፋይ ነው የምጠቀምባት። ይሄን ብጠቀመው ደግሞ ወደ ግራ ይወስደዋል ማለት ነው። እችኛዋ ሴንተር ናት፣ መካከል የምጠቀምባት የሴንተር ነው። ይሄኛው ደግሞ ወደ ራይት ይወስደዋል። ይሄኛው ወደ ግራ ነው። ይሄኛው ጀስቲፋይ ነው የሚያደርገው። ወደዚህ ነው የሚመልስ። በነገራችን ላይ ጋለም እንደሆነ አላውቅም ወደ መሀል ነው ያመጣው እንጂ ኤኒዌይስ በዚህ መንገድ ማስተካከል ትችላላችሁ። ወይም የቴክስቱን አላይመንት ወይም አቀማመጡን በዚህ መንገድም ማስተካከል ይቻላል። በጣም ቀላል ነው።
ቤተሰብ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁ ደግሞ ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ። የቀሩትን ፓርቶች ከፓርት 1 እስከ ፓርት 3 ድረስ ማየት የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደዚሁም ደግሞ የፓወርፖይንት ፉል ኮርሱንም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም መጀመሪያው ኮሜንት ላይ ማለት ነው። ከዛ ላይ መማር ትችላላችሁ። ቤተሰብ በቀጣይ ቪዲዮ እስከምንገናኝ ጉድባይ።